የዛሬው ታሪካችን ከህንድ ትምህርት ቤት ነው ማለት ነው። እና ሁለት ሯጮች ተወዳዳሪዎች አሉ ሩጫ ላይ የሚወዳደሩ ያው ተፎካካሪዎች ማለት ነው። እቺ እንደምታዩት በጣም አድናቂዎች አሏት። በጣም በቃ አይደል የትምህርት ቤቱ ተደናቂ ናት። እዚህ ጋርም ሌሎች አሉ ተወዳዳሪዎች እና ዋና ተቀናቃኝዋ ስላልመጣች እቺኛዋ ጓደኛዋ በጣም አዝናለች። እቺ ደግሞ በቃ ያቺኛዋ ተቀናቃኝዋ ስለቀረችላት በጣም ደስ ብሏታል እላችኋለሁ። እንደምታዩት በጣም በቃ ከሷ በላይ ሰው የለምና ዳኞች ቁጭ ብለዋል። የብቻኛዋ ልጅ የዛችኛዋ ጓደኛ ናት። በጣም ቅር ብሏታል። ግን የሚገርመው ነገር መታለች። ልጅቷ መታለች። ጉድሽ ፈላ። ደነገጠች። ምክንያቱም ተቀናቃኝዋ ናት። በጣም ጎበዝ ናት። ሁሉም ደነገጡ። ሁሉም የሷ አድናቂዎች ደነገጡ። እንደምትሸነፍ ስለሚያውቁ ማለት ነው። እና ይኸው ስትመጣ በጣም ደንግጣለች። ልጅቷ ወፍራም ብትሆን በጣም ነው የምትሮጠው። በጣም ማለት ነው። እና ያው አሰልጣኝዋ ነው። እቺ ልጅቷ ናት። እግሯን በጣም ተጎድታለች። በእርግጥ ግን እስኪ ታሸንፋለች ወይስ አታሸንፍም? ሩጫው ሲጀመር አብረን እናያለን። ቤተሰብ እና ቤተሰብ ፕሊዝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እሺ እንደዚህ የሚያዝናኑ ምናምን ቪዲዮዎች እለቅላችኋለሁ። እዚህ ጋር ደግሞ አባቷ ነው። አባቷ ትንሽ የህንድ መንደር ውስጥ ነው የሚኖሩት። ታሪካቸው ማለት ነው። ታሪካቸውን በላቀን እለቅላችኋለሁ ሙሉውን። እና ያው አባትየው ወደ ጸሎት ቤት እየሄደ ነው ማለት ነው። ለልጁ ሊጸልይ ወደ ጸሎት ቤት እየሄደ ነው። እንደምታዩት ያው ጸሎት ጀምሯል። ሲጸልይ ይታያል። እንግዲህ የሚያመልኩት ነገራቸው ያው እዚህ ጋር እንትን ያለ ነው። ከዛ ሜዳው ደግሞ ያው መጥቶ ሜዳው ውድድር ሊጀመር ነው። ልጅቷ ግን በጣም እግሯ ተጎድቷል። የምር በጣም ያጠራጥራል ማሸነፏ ማለት ነው። እና እስኪ አብረን እናያለን። ይኸው እንደምታዩት ጂንዋ በጣም ብላለች። በጣም ተቀናቃኝዋ ስለሆነች በቃ ስላመጣች ተናዳለች። ሳትመጣ ስትቀር በጣም ደስተኛው ነበረ። አሁን ተናዳለች። ያው ተጀመረ። ተጠንቀቅ። እግሯን አሟታል። በጣም ተጎድታለች ልጅቷ። በሚያሳዝን ሁኔታ እንግዲህ ታሸንፍ አብረን የምናየው ይሆናል። ያው ሊጀመር ነው ጨዋታው። ማንዳኛ እስኪንትን እስከሚነባ ድረስ ነው። አስተባባሪው ግን እግሯን በጣም አሟታል። የሚገርመው እነዚህ ደግሞ የልጅቷ እንትናቸው እቺ ብቻ ናት ለዚች የምትደግፈው ማለት ነው። ይሄው ቀጣይ ሊጀመር ነው። ተጀመረ ሩጫ። ወይ የምር እግሯን አሟት ስታሳዝን። የምር በጣም እግሯን አሟታልና ያው ሩጫ ተጀመረ። እቺኛዋ ልጅ በጣም እሷን እንድትል ትፈልጋለች። ማሸነፍ ግን አትችልም። አባትየው ጸሎት እያደረጉ ነው። ወይኔ እዚህ ጋር የሚገርመው የሚጸልዩበት ቦታ ራሱ እንደ ልጅቷ እግሯ እንትን ብሏል። ታሟል። የሚጸልዩበት ነገር እግሩም ተጎድቷል ማለት ነውና ይሄ መድኃኒት ሊያመጣለት መሆኑ ነው። ይሄ ልጅቷ እዚህ በጣም የልጅቷ አድናቂዎች በጣም እንትን ይላሉ። እቺም ይኸው እግሯ አሟት በጣም ትሮጣለች። ወይ ምስኪን። የምር የእግር ህመም በጣም ከባድ ህመም ነው። በጣም ነው የሚያማው። እና በዛ ላይ እየሮጠች ነው። ይኸው ልታሳዝን። ሌሎቹ ሄደዋል፣ ቀድመዋታል። እቺ ቀይ ለባሿ የሷ ተፎካካሪ በቃ እሷ ወደ ኋላ ስለቀረች በጣም ደስ ብሏታል። እዚህ ጋር ይቺ ልጅ በጣም አዝናለች። የሷ አድናቂዎች ደግሞ ይኸው እንደምታያቸው ነው። ወይ ልጅቷ በቃ የምትችል አይመስለኝም። ወይኔ በጣም የምታሳዝነው። ዳኛዋ ራሱ ደነገጠ። እንትኑ አሰልጣኟ፣ ዳኞቹም ደንግጠዋል። ያው ውይ ወደቀች። ውይ እኔን የምድን ስታሳዝን።
ወደቀች። ሁሉም ደነገጡ። ወይ እቺ ደስተኛ ናት። ታየች ስለማሸነፍ ስለምትፈልግ በጣም ደስተኛ ናት። ወይኔ በጣም ስላማማት ማለት ነው። ትስቅባታለች። እቺ ጭራሽ አንቺም እንዳትደፊ ተጠንቀቂ። አባትየው መጣ። መድኃኒት ሊያደርግ ነው ለዚችኛዋ ለሚያመልኳት ነገር እግሯ ላይ መድኃኒት ተደረገ። ከዛ ለዚችኛዋ ተሰማት መድኃኒቱ ማለት ነው። መድኃኒት አደረገላት። እስኪ እናያለን። ዋው 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 ዋው! ልጅቷ ልትነሳ ነው። ዋው! የምር መጨረሻውን ለማየት ጓጓ። ልጅቷ ልትነሳ ነው ይመስለኛል። እሱ እያወራ ነው። አባትየው እዚህ የሚያመልኩትን ነገር እያወራ ነው። ዋው! ልጅቷ ተነሳች ማለት ይቻላል። ወይ አባቷ ያላትን እያስታወሰች ነው። እዚህ ጋር በስልክ አባቷ ምን ሲላት እንደነበረ እያስታወሰች ነው። የሚገርም ነገር። በቃ ተነሳለች ወይስ አትነሳም? ፋሚሊ እስኪ ኮሜንት እየጻፋችሁ እስኪ ትነሳለች፣ ታሸንፋለች ወይስ አታሸንፍም? መድኃኒት አደረገላት። እስኪ አባትየው በጣም ደስ ይላል። በልጁ ይተማመናል በጣም እና እስኪ አለናውን አይዋ ጀግና ሴት ተነሳች። ወይ ግን እነዛኞቹ በጣም ርቀዋል። የምር ርቀው ሄደዋል እነዛኞቹ እኮ። ወይኔ ግን ያው ተነሳች። ወይ በለው ልጅቱም እየሮጠች ነው። በጣም ትሮጣለች። በጣም እየሮጠች ነው። ውድድሩ እንግዲህ ማን እንደሚያሸንፍ አብረን እናያለን። ቤተሰብ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ጻፉ። እስኪ ማን እንደሚያሸንፍ ኮሜንት ጻፉ ቤተሰብ። ሃይ እስኪ ማን ያሸንፋል? የምር ያጓጓል። በጣም ነው የሚያጓጓው ትላለች ልጅቷ። እንደዚህ እንትን ብላ ታሸንፍ ይሆን ተሸነፍ ይሆን? በጣም ገራሚ ነው የምር። ልጅቷ አነሳሷ ግን የምታሸንፍ ነው የምትመስለው። እስኪ እናያለን። ያው እግሯ ላይ ያለው እንትን ራሱ ተፈታ። በጣም ይገርማል። እስኪ ያው እንደምታዩት እየሮጠች ነው። አይ እንድ እኮ ይሰሩታል። አይዋ ሮጠች። ወይኔ ያቺኛዋ ልጅ ደነገጠች። ስለደረሰችባት ደነገጠች በጣም። ይሄኛው የዛችኛው የባለቀይዋ አሰልጣኝ ነው። ወዳኞች በጣም ደነገጡ። ልጅቷ ተነስታ በመምጣታቸው በጣም ደንግጠዋል። ወይኔ ያው ልጅቷ በጣም ተጎዳች። የምር እግሯ ግን ጀግና ናት። ወይኔ ትንቅንቅ ላይ ደርሰዋለች። ወለት ትንቅንቅ ማን ያሸንፍ ይሆን? ወይኔ አድናቂ ትላለች። ትምህርት ቤት ተወዳድራችሁ ታውቃላችሁ? ልጅ ያላችሁ ቤት እዛ ትምህርት ቤት ምናምን። በጣም ይገርማል። በጣም የሚያጓጓ ነው። ማርያምን ያጓጓል በጣም። ማን እንደሚያሸንፍ እስኪ አብረን እናያለን። ያው በጣም ነው የሚገርመው። ልጅቷ ከወደቀችበት ተነስታ ያው እስኪ ለፍጻሜ ልትበቃ ነው። ማን ያሸንፍ ይሆን? ቤተሰብ በቀጣይ ቪዲዮ ማን እንደሚያሸንፍ ይዤላችሁ እመጣለሁ። እሺ ጠብቁኝ። በቀጣይ ቪዲዮ እንገናኛለን።